እውነተኛ የወንጀል ታሪኮችን ስንሰማ አብዛኛውን ጊዜ ወንጀለኛው ማን ሊሆን እንደሚችል ቀድመን ለማወቅ እንሞክራለን። ምንጮችንም እንፈልጋለን። አእምሮአችንም የታወቀውን የወንጀለኛ ምርመራ መስመር ይከተላል። ነገር ግን አንዳንድ ገዳዮች አሉ። ፖሊስም ሆነ መላው ዓለም ያላሰበውን ነገር ሙሉ በሙሉ ተገልብጦ እውነታው ሲጋለጥ አፋችንን በእጃችን እንድንጭን የሚያደርጉ። እውነት አንዳንድ ጊዜ ከፈጠራ ድርሰት በላይ እጅግ አስፈሪና ረቂቅ ትሆናለች። በዛሬው ቪዲዮአችን በታሪክ ውስጥ ታይተው የማይታወቁ ሰይጣን እንኳን ሊያስባቸው የማይችሉ እጅግ ኢንሰንስ የሆኑ ማዞሪያዎች ያሏቸውን 3 እውነተኛ ገዳዮች በዝርዝር ይዘንላችሁ ቀርበናል። በተለይም የመጨረሻው ታሪክ ተሰምቶ አይታወቅም። ለቻናላችንም አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። አሁን ቀጥታ ወደ መጀመሪያው አስገራሚ ታሪክ እንለፍ። ታሪካችን የሚጀምረው በ2012 ዓመተ ምህረት አሜሪካ ኦማ ውስጥ ነው። ኬሪ ፈርቨር የተባለች የ37 ዓመት እናት ዴቭ ክሩፕ ከሚባል ወንድ ጋር አጭር የፍቅር ግንኙነት ትጀምራለች። ግንኙነታቸው ገና መጀመሩ ስለነበር ሁለቱም ነገሮችን ቀስ አድርገው ለመውሰድ ተስማምተው ነበር። ነገር ግን ግንኙነታቸውን በጀመሩ በሁለተኛው ሳምንት ኬሪ በድንገት ከቤቷም ሆነ ከሥራ ቦታዋ ሙሉ በሙሉ ትሰወራለች። ቤተሰቦቿም ግራ ገባቸው። የሚገርመው ነገር ከተሰወረች ከጥቂት ቀናት በኋላ ለዴቭ እና ለጓደኞቿ በስልኳ መልእክቶችና ኢሜሎች መላክ ተጀመረ። መልእክቶቿ ግን በፍቅር የተሞሉ አልነበሩም። ይልቁንም በጣም አስፈሪና የሚያሳድዱ ነበሩ። ሕይወትህን አጠፋለሁ፣ አዲሷን ፍቅረኛህንም እገላታለሁ፣ ሁልጊዜም እከታተልሃለሁ እያለች ለዴቭ በቀን እስከ 100 የሚደርሱ መልእክቶችን መላክ ጀመረች። ይህ ድርጊት ለ1 ወይም ለ2 ወር ሳይሆን ለ4 ተከታታይ ዓመታት ቀጠለ። ዴቭ በጭንቀት ሕይወቱ ተበላሸ፣ ቤቱም ተቃጠለ፣ መኪናውም ላይ ስድቦች ተጻፉ። ፖሊስ ኬሪ እብድ ሆና ተደብቃ እያሳደደችው ነው ብሎ ሙሉ በሙሉ አመነ። ፍለጋ ቢያደርጉም ግን ኬሪን በአካል ሊያገኟት አልቻሉም። ነገር ግን ከ4 ዓመታት በኋላ በ2016 ዲጂታል መርማሪዎች የቴክኖሎጂ ሚስጥሩንና የስልኮቹን የአይፒ አድራሻ በጥልቀት ሲመረምሩ የተገኘው ማዞሪያ መላውን ዓለም አስደነገጠ። ኬሪ ፈርቨርም ገና በጠፋችበት በ2012 ዓመተ ምህረት በመጀመሪያው ሳምንት ተገድላ ነበር። ታዲያ ለ4 ዓመታት ያንን ሁሉ በ10 ሺዎች የሚቆጠሩ መልእክቶችን ስትልክና የዴቭን ቤት ስታቃጥል የነበረችው ማናት? እሷም ሻና ሊዜ ተባለች። የዴቭ የቀድሞ ፍቅረኛ ነበረች። ሻና በቅናት ተነሳስታ ኬሪን በመጀመሪያውኑ ገደለች። በኋላም አስከሬኗን ደብቃ የኬሪን ስልክ፣ የፌስቡክና የኢሜል አካውንቶችን ሙሉ በሙሉ በመቆጣጠር ለ4 ዓመታት ራሷን እንደ ኬሪ አድርጋ መልእክት ስትልክ ነበር። በጣም የሚያስደነግጠው ግን ነገሩ እንዳይጠረጠርና ፖሊስ ኬሪን ብቻ እንዲወቅስ ለማድረግ ስትል ሻና ራሷን ጭምር በኬሪ ስም ስትሰድብ ስታስፈራራና የገዛ ራሷን ቤት ጭምር አቃጥላ ኬሪ ናት ያቃጠለችው ብላ ለፖሊስ አሳይታ ነበር። ይህ ታይቶ የማይታወቅ የዲጂታል ማጭበርበር ሻናን የቅጣት ፍርዷን እንድታገኝ አድርጎ ለ5 ዓመታት የተደበቀውን ግድያም አጋልጧል። ወደ ሁለተኛውና ይበልጥ አስገራሚ ወደ ሆነው ታሪክ የምንለፍ። በ1994 ዓመተ ምህረት በቴክሳስ አንቶኒዮ ውስጥ ኒኮላስ ባርኬሊ የተባለ የ13 ዓመት ታዳጊ ከጓደኞቹ ጋር ቅርጫት ኳስ ተጫውቶ ሲመለስ በድንገት ይጠፋል። ቤተሰቦቹም በተለይም እናቱና እህቱ ለ3 ዓመታት ያለ እረፍት ይፈልጉትም ምንም አይነት ፍንጭ ሊያገኙ አልቻሉም። ልጁም ሙሉ በሙሉ ከምድር የጠፋ ይመስል ነበር። ነገር ግን በ1997 ዓመተ ምህረት በቴክሳስ በሺህ ከሚቆጠሩ ማይሎች ርቃ የምትገኘው ስፔን ውስጥ የአንድ ሕፃን ማሳደጊያ ጣቢያ ፖሊስ ጋር ይደወላል። የጠፋው ልጃችሁን ኒኮላስንም አግኝተነዋል የሚል ምስራች ለቤተሰቦቹ ይደርሳቸዋል። የኒኮላስ እህት ካርሊ ወዲያውኑ ወደ ስፔን ተጉዛ ወንድሟን አገኘችው። ልጁ ግን በጣም ተቀይሮ ነበር። እድሜው የጨመረ ቢሆንም የአይኑ ከለር ግን ከሰማያዊ ወደ ቡናማ ተለውጧል። በፈረንሳይኛ ዘይም ይናገራል። እንዲሁም በጣም ፈርቷል። ዓለም አቀፍ የሕፃናት አሻሻጮች ወስደውኝ በጣም ስቃይ ስላደረሱብኝ ነው የአይኔ ከለር የተለወጠው ብሎ ነገራት። ቤተሰቡም ምንም አይነት ጥያቄ ሳይጠይቁት በደስታ ተቀብለው ወደ አሜሪካ ይዘውት መጡ። 3 ወራት ያህል በአንድ ቤት ውስጥ አብረው ኖሩ። ወደ ትምህርት ቤትም አስገቡት። ነገር ግን አንድ ቻርሊ ፓርከር የተባለ የግል መርማሪ የልጁን ጆሮና የድሮ ፎቶች ሲያነጻጽር ጨርሶ ሊገጥምለት አልቻለም። ጣት አሻራ ምርመራም በኤፍቢአይ ሲያደርግ የተገኘው እውነታ ግን ሰውን ሁሉ በጣም የሚያስገርም ነበር። ይህ አሜሪካ መጥቶ ከቤተሰቡ ጋር እየኖረ ያለው ወጣት ኒኮላስ አልነበረም። እሱ ግን ፍሬድሪክ ቡርዲን የተባለ የ23 ዓመት ፈረንሳይ ወጣት እና ዓለምን ያስጨነቀ ሌባ ነበር። እድሜውን ለማሳነስም ብሎ ፊቱ ላይ ያሉ ጸጉሮችን በኬሚካል አጥፍቶና የጸጉሩን ከለር ቀይሮ የ13 ዓመት ልጅ መስሎ የስፔንን ፖሊስ እና የልጁን እህት አታሏል። ነገር ግን እውነተኛውና የዚህ ታሪክ ትልቁ ኢንሰንስ ገና አልተነገረም። ፍሬድሪክ ከተያዘ በኋላ ለፖሊስ እንዲህ አለ። እኔ አስመሳይ መሆኔን የኒኮላስ እህትና እናት ገና ከመጀመሪያው ቀን ጀምሮ ያውቁ ነበር። ፖሊስም መርምሮ ሲደርስበት እውነቱ ግን ይሄ ነበር። እውነተኛውን ኒኮላስ
የራሱ ቤተሰቦች በተለይም ታላቅ ወንድሙ በቤት ውስጥ በተፈጠረ ጸብ ገለውት ነበር። እናትና እህቱ አስከሬኑን ከደፈኑ በኋላ ልጃችን ጠፋ ብለው ዋሹ። በመሆኑም ይህ አስመሳይ ወጣት ሲመጣ ልጃቸው ተገኘ ብሎ ፖሊስ እኛም መፈለጉን ያቆማል። የእውነተኛው ኒኮላስ መሞትና መቀበርም አይታወቅም በሚል ፍርሃትና ተንኮል ነበር ይህንን ፍጹም የማያውቁትን የ23 ዓመት ፈረንሳዊ ወጣት ልጃችን ነው በማለት የተቀበሉት አንድ አስመሳይ ሌባ ሌላ ነፍሰ ገዳይ ቤተሰብን ያጋለጣል። እጅግ የሚያሳዝን ታሪክ ነው። አሁን ደግሞ ወደ ሶስተኛውና በታሪክ ውስጥ ወደ ተመዘገበው እጅግ አስገራሚ ወንጀል እንለፍ። ታሪኩ የሚከናወነው በ1920ዎቹ አጋማሽ አሜሪካ ሎስ አንጀለስ ውስጥ ነው። ዶሊ አስተሪክ የተባለች ትዳር የመሰረተች ባለጸጋ ሴት ነበረች። ባሏ ፍሬድ ስኬታማ የጨርቃጨርቅ ነጋዴ ነበር። ዶሊ ግን በትዳሯ ደስተኛ ስላልነበረች አቶ ሳን ሁበር ከተባለ የ17 ዓመት ወጣት ጋር በድብቅ የፍቅር ግንኙነት ትጀምራለች። መጀመሪያ ላይ በሆቴሎች ይገናኙ የነበረ ቢሆንም ጎረቤቶቻቸው ማውራት ሲጀምሩ ግን ዶኒ በጣም አስነዋሪ የሆነ እቅድ ታወጣለች። ፍቅረኛዋ አቶንም ስራ እንዲያቆም አድርጋ በገዛ ቤታቸው ሰገነት ላይ በሚስጥር እንዲኖር ታደርጋለች። አቶን ለ10 ዓመታት ያህል በዚያ ጠባብና ጨለማ ሰገነት ውስጥ ብቻውን ተዘግቶበት ኖረ። የአቶን የዕለት ተዕለት ሕይወቱስ ምን ይመስል ነበር? ባሏ ፍሬድም ወደ ሥራ ሲሄድ አቶን ከሰገነቱ ወርዶ እሷ ጋር ያሳልፋል። ማታ ወደ ቤት ከመመለሱም በፊት ወዲያውኑ ወደ ሰገነቱ ወጥቶ ይደበቃል። ሌላው ቀርቶ ቤተሰቡ ወደ ሌላ ከተማ ሲቀይር እንኳን ዶሊ ሰገነት ያለው ቤት ብቻ መርጣ አቶንን በሳጥን ውስጥ ደብቃ አብረው ወስዳለች። ባልየው ፍሬድ ግን በቤት ውስጥ ሌላ ወንድ ለ10 ዓመታት ያህል አብሮት እየኖረ እንደሆነ በፍጹም አያውቅም ነበር። ነገር ግን በ1922 ዓመተ ምህረት በባልና በሚስት መካከል በአንድ መኝታ ክፍል ውስጥ ከባድ ጭቅጭቅ ተነሳ። ባሏ ፍሬድም ቁጣውን መቆጣጠር አቅቶት ሚስቱን መሬት ላይ ጥሎ መደብደብ ጀመረ። ከላይ ሰገነቱ ላይ ሆኖ የሚስቱን የጩኸት ድምጽ የሰማው አቶንም ከዚያ በላይ መታገስ አልቻለም። አቶንም 2 ሽጉጦቹን ይዞ ከሰገነቱ ላይ ወረደ። ባልየውንም ፊት ለፊት አግኝቶ ተኮሰበት። ፍሬድም በቦታው ሕይወቱ አለፈ። ነገሩ እዚህ ጋር ነው የሚገርመው። ፖሊስ ሲመጣ ዶሊና አቶን ዘራፊዎች ገብተው ባሏን እንደገደሉትና እሷንም ቁምሳጥኑ ተዘግተውባት እንደሄዱ አስመስለው አቀረቡ። ፖሊስ አቶን በዚያ ቤት ውስጥ ለ10 ዓመት መኖሩን ስላላወቀ ገዳዩን ለረጅም ጊዜ መፍታት አልቻለም ነበር። በኋላ ላይ ግን ግንኙነታቸው ሲሻክር እውነታው ወጣ። ነገር ግን ባልየው ፍሬድ በገዛ ቤቱ ውስጥ ለዓመታት ጥላ ሆኖ ሳይታይ ከኖረው ሰው እጅ ሕይወቱ ማለፉ በታሪክ እጅግ አስገራሚ እውነታ ሆኖ ለዓለም ተመዝግቧል። የእነዚህ 3 ታሪኮች እውነታ አንዳንድ ጊዜ እኛ ከምናስበው በላይ በጣም ረቂቅ፣ ውስብስብና አስፈሪ ሊሆን እንደሚችል በተግባር ያሳዩናል። ሰው ለጥቅሙ ወይም ለገዛ ፍላጎቱ ሲል ምን ያህል ርቀት ሊጓዝ እንደሚችል ማሳያ ናቸው። ከእነዚህ 3 አስገራሚ ታሪኮች መካከል የእናንተን ጭንቅላት ይበልጥ ያዞረውና በፍጹም አልገመተውም ያላችሁትን ኮሜንት ላይ ያሳውቁኝ። ታሪኮቹንም ከወደዳችኋቸው ቪዲዮውን ላይክ እና ሼር እያደረጋችሁ እውነተኛና ያልተሰሙ የወንጀል ታሪኮችን ሁልጊዜ እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ በሚቀጥለው ቪዲዮ ይበልጥ በሚያስገርም ታሪክ እስክንገናኝ ድረስ ሰላም ቆዩልኝ።